ሰላም ነኝ አባት። ሰላም ነው። እንዴት ነህ? እንብላ። ምን እያረክ ነው? እየበላክ ነው? ይሄን የመሰለ ምግብ ታዲያ አብረን አንበላም? አልበላም አትበላም። የሚሆን ምግብ መመጠን ምግብ አይደለምና። ለምን ላንተ መጥኖ ከለ እንዴ? አዎ፣ ግን ዝም ብዬ እኔ ያው እንደምን ብዬ ለቁርስም ለምሳም ይሆናል ብዬ። ራስን የሰራኸው ነው ወይስ? ኦኬ፣ ገዝቼ። ኦኬ፣ ስራ ሰርቼ የወጣ ራበኝ። ስራ ላይ እንትን ብዬ ነበር። መቼም ያው ቤተሰብ አጉርሰኛ። ይሄ ምግብ ምን ብለህ ትበላለህ? በእናትህ ችግር የለም አንተ የበላከው አይደል? በላለሁ። ይሄ በጣም ይቅርታ። ይሄ የማይጣፍጥ ምግብ ጎመን አለው። በጣም ይጣፍጣል። ማን ነው ስምክ ታዲያ? ስሜ አድማሱ ይባላል። እኔ በጣም ከሩቅ ቦታ ነው የመጣውና ወደ 400 ኪሎ ሜትር አቋርጬ ነው የመጣሁትና ያው ቤተሰብ ማስተዳደር በጣም ከባድ ነው አይደለ? ቤተሰብ አለኝና አባቴ የለኝምና ከአባት ኃላፊነት ጀምሮ በኔ ላይ ወርቋል። የቤት ታላቅ ልጅ ነኝ። ኦኬ። እና ቀን ስራ ምናምን ሰርቼ ሊስትሮ ሰርቼ ማልሰራው ስራ አልነበረም። ትግል ነውና ሎተሪ አዞርቼ ብዙ ለፍቻለሁ። በጣም ለፍቼ አሁን ራሱ ስራ ላይ ቆይቼ መጣው። ቤተሰብ አለኝ፣ 2 ልጆች አሉኝ። በጣም ተቸግሬ ነው የምኖረው። ያው እንደምታውቀው ቤት ኪራይ አለ፣ ቀለብ አለ። እዚህ እየኖርኩኝ እዛም እኖራለሁ። ከተማ ላይ ነው ያለሁት። ቤተሰቦች አይደለም ገጠር ላይ ናቸው ያሉት። ገጠር ላይ አሉና ይሄ ምግብ ገዝቼ ነው አሁን ቀን ስራ ሰርቼ ሲወጣ ገዝቼ በቃ ደክሞ ቢልቢ እዚህ ጋር ቁጭ ያልኩት። ደክሞኛል። እኔ ድከመኛ ነው። አብሽር እና ምንድነው አሁን ስራ በቋሚነት? ሊስትሮ ስራ ሰራለሁ። ኦኬ። ሊስትሮ ስራ ሰራለሁ። በቀን ስራ ሲገኝ ሰራለሁ። ቤት ኪራይ ከፍላለሁ ወር ሲደርስ። እና ስንት ብር ነው ቤት ኪራይ ያለበት? ቤት ኪራይ 1500 ነው። የሆነ ሸራ ቤት። አዎ፣ አቻልኩም። ይኸው ኑሮ በጣም ከባድ ነው አሁን። እናት ጋር ነው ያሉትና ሚስትና ልጆች? አዎ፣ እናት ጋር ናቸው። አንተ እዚህ ብቻ ነው የምትኖረው? እዚህ ልጆች ጋር እንደኔ አይነቱ ልጆች ጋር ቀን ስራ ሰርቶ የሚኖሩት ሊስትሮ የሚሰሩት ጋር ተከራይተን ነው የምኖረው። አረ አዎ። ባለቤቴ ደውላ ብር ላካለች። አሁን ያው ቤት ኪራይ ዝም ደርሷል። እሷን ደወለች። በቃ እንደው ዝም ብዬ በቃ በጣም ምግብ በልቼ እንትን እዚህ ገዝቼ እየመጣው እንደዚህ አይነት ቦታ ላይ እንደው ዝም ብዬ ለማብላት ነው እዚህ ጋር ቁጭ ያላችሁ ነው የመጣችሁት። ስራ ሲያገኝ እሰራለሁ፣ ሳጣ ደግሞ አንዳንዴ ዝም ብዬ አድራለሁ። እንደዚህ ይሆናል። እና በጣም እንትን ብዬ ያው ኑሮ ምንድነው አሁን የከበደ ካንተ ምንድነው የሌለክ? እኔ አሁን ምንም በእጄ ውስጥ አለ የሚባል ነገር የለም። ትንሽ የሚያግዙት ነገር እንደ ወንድምነት ያው ይሆናል የምትሉት ነገር ካለ ትንሽ እንዲያግዙት ነው የምፈልገው እና ብታግዙ ደስ ይለናል። እና ብዙ እንትን የለምና ከዛ ያው ቢያንስ ትንሽ ቤት ኪራይ አለ አይደለም? ልጆች ወተት መግዣ ምናምን አለ አይደለም? እንደዚህ ቢያግዙኝ ደስ ይለኛል። ያው እንደ ሰው እንደዚህ ነው። በቀን ስንት ነው የምትሰራው ስራ? ያው ያገኘው እሰራለሁ። ያገኘው ቅድም እንደነገርኩኝ አሁን ቅድም 8 ለ4 ሆነን አውርደናል። አሁን ያገኘው ላይ ምሳ ገዛው። ሊስትሮ ከሰራው 60 ብር 70 ብር አላጣም። እንደዛ እንትን በየ እሱን ሰርተህ ነው ቤት ኪራይ የምትከፍለው? ቤት ኪራይ ለልጆች የምትልከው? አዎ፣ ወደ ኪሎ እሷን ሰርተህ ነው? አዎ፣ እሷን ሰርቼ ተፍ ብዬ እንደዚህ ነው ሰርቼ ነው የሚያኖራቸው አይደለ? እግዚአብሔር ጥቂቷን ነገር ባርኮን ነው ያው በትንሿን ትንሽ ሰራለሁ። እግዚአብሔር በትልቁ ያኖራል። ስለዚህ ያው ትንሽ ሰው እንደዚህ የሚያግዘኝ ሰው ቢኖር ያው አካባቢያችን በጣም ተራራማ ቦታ ስለሆነ ለምንም የሚሆነ ነገር ቢሆነው እዛ አርሼ እንደ ሰው ተጠቅሜ ሊኖር ነበር። ያው አዲስ አበባ አሁን ከኖርኩኝ ወደ 10 አመት ሆኖልኛል እኮ። እኔ አሁን ምን ላደርግልህ? አሁን እኔ ምን ላደርግልህ? አንተ እንድትስቅልኝ ፈልጋለሁና እኔ የቤት ኪራይ ልክፈልልህ ወይስ ምን ላደርግልህ?
እኔ ሰው ማስቸገር አልፈልግም። እኔ ሰው በቃ ሰው ነው ችግር አይደለም ማስቸገር አይደለም። እኔ በጣም ምን ሰው መሰለህ ይሄን አድርግ ይሄን አንተ ልጆች አሉ ካደለ በልጆች ተስፋ ውስጥ ነው የምትኖረው። ገብቶሃል? እግዚአብሔርን አምነክ ነው አይደል የወለድካቸው። ለልጆችክ ስትል ነው አይደል እንደዚህ የምትንከራተተው። ለልጆች ስትል እንደዚህ እየበላክ ሲሚንቶ የተሸከምክ ሊስትሮ በዚህ ሰዓት ቆመክ እየሰራክ ይሄ ሁሉ ምጥሮ አንተ ለአንድ ሆድክ አይደለም ማለት ለልጆችክ ነው ለነሱ በየ ስለዚህ እኔ ምችለውን አግዛለሁ የተወሰነ ነገር አግዛለሁና እኔ ብዙም ኖሮኝም አይደለም ግን እኔ የተወሰነ ላግዝክ። እኔ ሰው ማስቸገር አልፈልግም እኮ እኔ በጣም እንትን ብለኛል። ለምን መሰለኝ ችግር የለውም ሰው አላስቸገርም ብዬ ነው ይሄ ቀን ስራ ቢሆንም ሊስትሮም ብዬ ነው ብሎን የምሰራው ሰው አላስቸገርም ብዬ ነው። በዘመኔ ደግሞ ሰው ማስቸገር አልወድም ነበር። እነዚህ ያለው ችግር የለውም። ይሄኛው ላንተ ለአንዳንድ ነገር ይሆናል። ይሄንን ያዘውና ለአንዳንድ ነገር ይጠቅማል። እሺ በጣም አመሰግናለሁ። እግዚአብሔር ሳቅልኝና ሊያቅ አመሰግናለሁ። እኔ ሳቅልኝ በጣም አመሰግናለሁ። እግዚአብሔር ይስጥልህ፣ እግዚአብሔር ይስጥልህ። በጣም አመሰግናለሁ ወንድሜ። ታንክ ዩ። እግዚአብሔር ይስጥልህ። በጣም ደስ ብሎኛል። ታንክ ዩ ወንድሜ። የኔ አባት ችግር የለውም። አመሰግናለሁ። ምግብህን ብላ ትንሽ ሳቅልኝ እስቲ። እሺ ትንሽ ሳቅልኝ። እኔ ይሄንን ሳቅክን ነበር የምፈልገው። እኔ ማንም ሰው ሲከፋው እውነት እግዚአብሔር ጤና ሰጥቶን ሁላችንም ደስተኞች ብንሆን ደስ ይለኛል። እውነት ግን ደግሞ አለ አይደል የተፈጥሮ ህግም ሆነና ሁላችንም ሙሉ አይደለንም ሰዎች ስንባል እሱ ሆነብንና አባት ነክ በልጆችክ ተስፋ ውስጥ ትኖራለህ። አትጨናነቅ። ያለው ነገሮች ሁሉ ያልፋል። ሁሉም ነገር ያልፋል። እሺ አካውንት ቁጥር አለ? አካውንት ቁጥር አለኝ። አዎ አካውንት አለክ? የኢትዮጵያ ንግድ ባንክ አለኝ። አለክ? ኦኬ ትሰጠኛለህ? እሺ ንገረኝ አካውንትህን። አካውንት 1000 77 77 09 09 76 76 093 093 ኦኬ አድማሱ ቡቼ መኩሪያ። ስልክን ትሰጠኛለህ? ስልክ እሺ 0925 92 92 1084 1084 ከዚህ በኋላ ደግሜ ደውዬ ሳገኝክ በጣም ደስተኛ አባት ሆነክ በልጆች ኮርተክ ደስተኛ ሆነክ ባይክ ደስ ይለኛል። በጣም አመሰግናለሁ። እግዚአብሔር ይስጥልህ። እግዚአብሔር እንደዚህ አስቦ እግዚአብሔር ይክፈልልህ። እንደዚህ አይነት የጠየቀኝ ሰው የለም። እስካሁን የበላው ነበርኩ ቁጭ ብዬ። መቼም መላክ ናቸው እግዚአብሔርና ያመጣው ብዬ አስባለሁና እነዚህ ሰዎች ቢመጡ ከኔ ጋር ቢበሉ ያልኩ ነበር። ብዙ ጊዜ ከሰው ጋር ማብላት በጣም ነው የሚወደውና ከዛ ቢመጡ ያልኩኝ መጣችሁና እንደዚህ ጠየቃችሁ ብትበሉም አሪፍ ነበረ። ያው ምንም ማድረግ አይቻልም። የሚመጠን ምግብ አይደለም። ዝም ብዬ ለራሴ ኖ ገዝቼ አረ በጣም ይጣፍጣል። በጣም ተመችቶኛል ያለውና በልቼ ስለመጣው እንጂ ካንተ ጋር ቁጭ ብዬ በላ ደስ ይለኛል። አመሰግናለሁ በጣም ስለበላው ነው። እኔ አባት አገኘሃለሁ። በቀጣይ ደውዬ አገኘሃለሁ፣ አወራሃለሁ፣ ብዙ ነገር እንጫወታለን። እሺ አይዞክ። እግዚአብሔር ይስጥልኝ። ነገሮች ሁሉ ያልፋሉ። በርታ። እሺ ለመጨረሻ ጊዜ እስኪ ሳቅልኝ። አመሰግናለሁ በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር ይስጥላችሁ። እግዚአብሔር ያክብራችሁ። ጠየቃችሁ ፈጣሪ አምላክ ይባርካችሁ። አመሰግናችኋለሁ። በጣም አመሰግናለሁ። በርታልኝ፣ ጠንክርልኝ። እሺ ነበር። እሺ አገኛለሁ።